ኢብሊስ አንድ ዓቢድ ጋር ቀረበ ይላሉ። ሰላምታ ከተለዋወጡ በኋላ ዓቢዱ ያ አላህን አምላኪው ሰውዬ ኢብሊስን ጠየቀው፣ ቁርአን ቀርተሃል እንዴ ሲለው ወከይፈ ላ ወሁወ ኪታቡላሂ ዐዘ ወጀል፣ እንዴት ትጠይቀኛለህ የአላህ ቃል አይደለም እንዴ? እሱ ያልተቀራ ምን ይቀራል? እስቲ ከቀራኸው ቁርአን የተወሰነ አሰማኝ አለው ዓቢዱ። ኢብሊስም መቅራት ጀመረ። ቅድሚያ ከራሱ ነው ተዓውዝ ያደረገው። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም يا أيها الذين آمنوا لا تقربوا الصلاة فتنفس قليلا تنش تنفاش وسدنا قتل فويل للمصلين زم على ይሄን ነው የቀራው አለው። አዎ የቀራልኝ ይሄን ነው። لا يكلف الله نفسا إلا وسعها ነፍስን እንግዲህ አላህ አቅሟን እንጂ አያስገድዳትም አለው። ምን አለው ዓቢዱ? አላህ ያጥፋህ አለው። ለቀራኸው የቁርአን አንቀጽ ማሟያ ነበረው፣ አንተ ግን አጓደልከውና ትርጉሙን አበላሽኸው አለው። የመጀመሪያው ሱረቱ ኒሳ ቁጥር 43 ያ አዩሃ الذين آمنوا لا تقربوا الصلاة እናንተ ያመናችሁ ሰዎች ሆይ ሶላት ቦታ ላይ አትቅረቡ አትምጡ ይላል። ምን ልናደርግ ነው ታዲያ መስጊድ ምን መጣውሽ? ተመልከቱ ሲቋረጥ የሚያስከትለው ማዕና ግን በምን ሁኔታ ላይ ሆናችሁ? ወአንቱም ሱካራ የሰከራችሁ ሆናችሁ ሐታ ተዕለሙ ማ ተቁሉን የምትናገሩትን እስክታውቁ ድረስ ይላል። አንድ የሰከረ ሰው በስካር መንፈስ ላይ ሆኖ መስጊድ ገብቼ ልስገድ ቢል አይፈቀድለትም። ያ ከጌታው ጋር የሚጨርሰው የተውበት በር ነው። ለጠጣው ኸምር ወደ ሰላት ለመምጣትና ለመስገድ የሚለውን ነገር እስኪያውቅ ድረስ በቤቱም ይሁን በመስጊድ ሰላት ቦታ ላይ መቅረብ የለበትም ነው። ኢብሊስ እንዴት እንደቆረጠው እዩ። ሁለተኛው ደግሞ ፈወይሉን ሊልሙሰሊን ፈወይሉን ወየውላቸው ወይም ወይል የሚባል ጀሃነም ተዘጋጀላቸው ለነማን? ሊልሙሰሊን ለሰጋጆች። ስለዚህ ሰግደ ጀሃነም ለመግባት ነው ልፋት ማለት ነው። ግን ምን አይነት ሰጋጆች? ቀጥሎ ነበር የሚብራራው። በሳምንት አንድ ጊዜ በአመት ረመዳን የሚሰግዱ ያለምንም ሸሪዓዊ ዑዝር የሰላትን ወቅት እያወጡ ከሌላው ጋር ደርበው በቀዳ ሰበብ የሚሰግዱ ወይስ ማን? الذين هم عن صلاتهم ساهون ከስግደታቸው ዘንጊዎች የሆኑት ብሎ ሊያብራራው ነበር። እንዲህ በሚቆረጥበት ጊዜ ሐሳብ ይበተናል። እኛም ዝም ብለን يضل من يشاء ويهدي من يشاء ሚለውን ቆንጥረን እናወጣና ራሱ ኮነ የሚያጠመው እኔ በምን ጥመቴ ነው ነገ ተመልሶ የሚከሰኝ እያን ሳይገባን ተቃውሞ ውስጥ አንግባ። ምን ማለት ነው ሚለውን እንፈልግ። አዎ አላህ የሚሻውን ያጠማል። ማጥመምንም ማቅናትንም ወደ ራሱ መሺአ መውሰዱ ለባሮቹ ካለው እዝነት ነው። ለምን ከተባለ ይሄ ስራ ለኛ ቢሰጠን ኖሮስ ማቅነትና ማጥመሙ ምንድን ነበር የምናደርገው? ለዘመዶቻችን አድናቆት ለሚሰጡን ለምንወዳቸው ሂዳያውን እናከፋፍላለን። ዘመዶቻችን ላልሆኑ ለሚቃወሙን ለጠላቶቻችን በላሉን እንሰጥና በዚህ መልክ ነበር ምን ሰራው። ፍትህ አንጠብቅም።